ሰላም ዛሬ ይዤላችሁ መጣሁት እንዴት የኮምፒውተራችንን ስክሪን ወይ ኮምፒውተራችንን በስልካችን ኮንትሮል ማድረግ እንችላለን። እሱን ዘዴ ነው ማሳያችሁ። ቀላል ዘዴ ነው። አሪፍ ፊውቸሮች አሉት። ሶፍትዌሩ ስሙ ሞኔክት ነው። በፒሲ በስልካችሁ መጫን ያስፈልጋችኋል፣ ያለበለዚያ አይሰራም። ተመሳሳይ ቨርዥን ነው መሆን ያለባቸው ሁለቱም። እኔ ትንሽ ቨርዥን በኢንተርኔት ምክንያት አላገኘሁትም። የተለያየ ቨርዥን ነው የምጠቀመው፣ ግን አሳያችኋለሁ። የማይሰሩልኝ ነገሮች ቢኖሩ አሳያችኋለሁ። በስልኬ እየጫንኩት ነው። ቴሌግራም ላይ ቻናሌ ላይ ታገኙታላችሁ። ሞኔክትን እለቋለሁ። የፒሲውንም አንድ ላይ ሁለቱንም አያይዤ እለቋለሁ። አውርዱና ተጠቀሙ። ኢንስቴል ካረጋችሁት በኋላ ምንድነው የስልካችሁን ሆትስፖት ቲሰርን የሚባል ነገር አለ። ሆትስፖት ወይ ፒሲያችሁ እንደዚህ አይነት ነገር ካለው ከሌለውም ኮኔክቲቪቲ ምናምን የሚባል ሶፍትዌር አለ። እሱን ጭነን ማብራት እንችላለን። ግን አሁን በስልኬ ነው ያበራሁት። በስልካችን ሆትስፖት እናበራለን። የመጀመሪያ ዲስኮኔክት እያደረኩት ነው ዋይፋውን። የስልኬ ከስልኬ ኮኔክሽን ጋር ነው መገናኘት ኮኔክት መሆን ያለበት። ምንድነው ወደ ስልካችን ስንሄድ ሆትስፖት እናበራለን ብያቸዋለሁ። ሆትስፖት እናብራ። ስቲንግ ላይ ገብተን ቴሰሪንግ የሚለውን ኮድ ካለው በኮዱ መክፈት ወይ ኦፕን አድርገን ቴሰሪንጋችንን ከፍተን ፒሲውን ዋይፋይ ኦን አድርገን ያበራን የስልካችንን ቴሰሪንግ ኮኔክት እናደርጋለን ከፒሲ ጋር። እንደ ዜንደር ማለት ነው። ዜንደር ሼር ስናደርግ አንዱ ቴሰሪንግ ያደርጋል፣ ሴንድ ያደርጋል፣ አንዱ ሪሲቭ ያደርጋል፣ ይቀበላል። እንደዛ ነው። አሁን ስክሪኑ ላይ ቴሰሪንግ ለማታውቁ እንዴት እንደሚበራ ላሳያችሁ። ኮኔክሽን ገብቻለሁ። ሞባይል ሆትስፖት ቴሰሪንግ ኦን አልሆንም እያለኝ ነው። ምንድነው ባክግራውንድ ዳታ ሪስትሪክሽን ኦን ከሆነ አይሰራም ቴሰሪንግ እያለ ነው። በዚህ ስልክ እኔ የምጠቀመው ኤ10 ኤስ ስለሆነ በስልክ አይሰራም። አሁን ዳታ ሴቪንግ አጠፋዋለሁ። ዳታ ሴቪንግ ካጠፋችሁት በኋላ ድንገት እናንተ ዳታ ሴቪንግ ሞድ ኦን አድርጋችሁ ከሆነ ኦን ያደርግላችኋል ቴሰሪንግ ሞድ። ስልካችሁ እንደ ማውዝ ምንድነው ኮምፒውተራችሁ ማውዝ እንዳለው ይሄ ተሽፓድ እንዳለው በስልካችሁ ስክሪን ተሽፓድ ወይ ከርሰሩ አለ። እሱን በስልካችሁ መጠቀም ትችላላችሁ። የኮምፒውተሩን ስክሪን ቀጥታ ሞባይሉ ላይ እንደ ተች በቃ ተች ስክሪን አድርጋችሁ ተች ስክሪን ባይሆን ኮምፒውተር ላፕቶፓችሁ ስልካችሁ ላይ በመነካካት መቀየር ትችላላችሁ። ነው ኮኔክት አድርጋለሁ። ኮኔክት ስትሉት ካገናኛችሁት በኋላ ሆትስፖቱንና አብረታችሁ ከኮምፒውተሩ ጋር ከተገናኘ በኋላ እንዲህ አይነት ሳይን ነው የሚያመጣው። ባዶ ቦታው ላይ ስነኩት ተሽፓዱ ነው። ተሽፓዱ በቃ እንደ ማውዝ መጠቀም ትችላላችሁ። ለኮምፒውተራችሁ ኮንትሮል ማድረግ ትችላላችሁ። በተጨማሪም ስልካችሁን እንደ ጌም ጆይስቲክ አድርጋችሁ ኮንትሮል ማድረግ ትችላላችሁ። ድምጹን የኮምፒውተራችሁን ድምጽ መቀነስ፣ ማሳለፍ፣ ፓውዝ ስክሪኑ ላይ እንደምትመለከቱት ስልኩ ላይ ማለት ነው። ስልኩን ኮምፒውተራችሁን ተርን ኦፍ ማድረግ ትችላላችሁ። በጣም አሪፍ ፊቸር ነው። እንደምትወዱት ተስፋ አደርጋለሁ። እስቲ ኮሜንታችሁን ስጡኝ። አይታችሁ እምቢ ካላችሁ ሰራልን እንደዚህ ሆነብን ኮሜንት ላይ አስቀምጡልኝና መልሳለሁ። ኪቦርዱን ከፍታችሁ ስነካኩት እዚህ ላይ የምትከፍቱት ነገር ይኖራል። የሆነ ኖት ነገር እንክፈት። ኖት ነገር ከፍታችሁ
ስልካችሁ ላይ የምትጽፉት ነገር ኮምፒውተራችሁ ላይ እየጻፈ ነው። በቃ ኮኔክት ሆኖ ዳይሬክት ፓውዝ እንዳልኳችሁ ሙዚቃ ፓውዝ ማሳለፍ ማቆም ድምፁን መቀነስ መጨመር ትችላላችሁ። ተመሳሳይ ቨርዥን ግን ተጠቀሙ። ያን ቴሌግራም ቻናሌ ላይ ተመሳሳይ ቨርዥኑ የፒሲውንም የሞባይሉንም የአንድሮይድ ማለት ነው ቨርዥኑ እልከዋለሁ። አሁን እዚህ ጋር አልሰራ ያለኝ ምንድነው የኮምፒውተራችሁን ስክሪን ሞባይላችሁ ላይ አምጥታችሁ እንደ ዳሽ ስክሪን መጠቀም በቃ እያንዳንዱ ነገር ኮንትሮል ማድረግ የሚያስችለው ፊቸር አልሰራ እያለኝ ነው። እኔ በኔ በሰራው ሳይሆን ሌላ ሰው በሰራው ቪዲዮ ዝም ብዬ ሃይላይት ላሳያችሁ እንዴት እንደሆነ። እኔ ተመሳሳይ ቨርዥኑን በኢንተርኔት ምክንያት ስላላገኘሁት ይሄን ይሁት እስቲ አሪፍ ነው። ይሄ አፕ በብዙ መንገድ ኮምፒውተራችሁን ኮንትሮል ያደርግላችኋል ማለት ነው። ኬብል አያስፈልገንም፣ ምንም አይነት ነገር ሳያስፈልገን ኮምፒውተራችንን መቆጣጠር እንችላለን። አስቡ እስቲ በዚህም በኮምፒውተር አንድ ፊልም ከፍቼ በስልኬም በተመሳሳይ ስፒድ ማየት እንችላለን። ጓዳው ናችሁ ፊት ለፊት ሌላ ሰው ያያል፣ እናንተ እኩል ትጨርሳላችሁ። አንድ ፊልም ጀምራችሁ እኩል መጨረስ ትችላላችሁ በዲስክቶፕ ስክሪን በመንካት። ኬብል ዳታውን ስንጫን የስልካችን ዳታ ወደ ኮምፒውተር አርጋችሁ በቃ ከኮምፒውተራችሁ ፋይል ወደ ስልካችሁ በቀላሉ መጫን ትችላላችሁ። ይሄ ፊቸር በጣም ነው ደስ የሚለው በጣም። በቀጣይ ቪዲዮ የአዶቢ ፕሪሚየር የቪዲዮ ኤዲቲንግ ሶፍትዌር ነው የምናየው። አዶቢ ፕሪሚየር ማለት ፕሮፌሽናል የቪዲዮ ኤዲቲንግ ሶፍትዌር ነው እንደምታውቁት። ሌላም እነዚህ አፍተር ኢፌክት ሲኒማ ፎርድ የስሪዲ ነገሮችንም ትንሽ ለማየት እንሞክራለን። በቀጣይ እስከምንገናኝ ቸር ያቆየን።